ከአምስቱ አይማድ ምስጢራት መካከል ከሚባሉት መካከል አንዱ የሆነው ትንሣኤ ሙታንን ይህ ትምህርት አንደኛ ክርስቲያኖች አምነን የምንቀበለው ነው የምናሻሽለው የምናስተካክለው የምንለውጠው በእኛ አስተሳሰብና አመለካከት ሊሆን ይችላል አይችልም የምንለው ነገር አይደለም ምስጢራቱ በጥቅሉ አምስቱ አማደ ምስጢራት የሚባሉት ማለትም ምስጢረ ሥላሴ እስኪ ምስጢረ ሥላሴ በሉ ምስጢረ ሥጋዌ በሉ ምስጢረ ጥምቀት በሉ እንጂ ምስጢረ ቁርባን በሉ ምስጢረ ትንሣኤ ሙታን በሉ እነዚህ አምስቱ አይማደ ምስጢራት አባቶቻችን ለማስተማር እንዲመች በሁለት ይከፍሏቸዋል እነዚህ አምስቱ የምናምናቸውና የምንሳተፋቸው ምስጢራት ናቸው ተብሎ ይነገራሉ እስኪ የምናምናቸው በሉ የምንሳተፋቸው በሉ አሁን ምስጢረ ሥላሴን የምንሳተፈው ምስጢር ሳይሆን ምን የምናደርገው ምስጢር ነው የምናምነው ምስጢር ነው መጀመሪያ የምናምነው ምስጢር ነው ይህ ምስጢር ምስጢረ ሥጋዌም የምናምነው ነው ምስጢረ ጥምቀት የምናምነው ብቻ ሳይሆን ምን የምናደርገውም ጭምር የምንሳተፈው ነው ምስጢረ ቁርባንም የምናምነው ብቻ አይደለም ምን የምናደርገው ጭምር ነው የምንሳተፈው ነው ትንሣኤ ሙታንም ተመሳሳይ ነው የምናምነው ብቻ ሳይሆን ምን የምናደርገው ነው የምንሳተፈው ነው እንግዲህ ጥምቀትን አምነን ተሳትፈናል በ40 በ80 ቀናችን ቁርባኑን አምነን ተሳትፈናል በ40 በ80 ቀን ብቻ ሳይሆን ከዛም በኋላ ንስሐ እየገባን እንደ ንስሐ አባቶቻችን መመሪያ እንደ እግዚአብሔር ፈቃድ ተቀብለናል ትንሣኤ ሙታን ግን አምነነው እስካሁን ድረስ ያልተፈጸመ ምስጢር ቢኖር እርሱ ነው ቤተክርስቲያን ስለ ትንሣኤ ሙታን የምታስተምረው ሙታን ይነሳሉ ብላ የምትሰብከው ክርስቲያኖች ደብረ ዘይት ሲመጣ ወይም ደግሞ የዓመቱ መጨረሻ የሆኑት የመስጊያ ቀናቶች ወርሃ ጳጉሜን ሲመጣ ብቻ አይደለም ቤተክርስቲያን ስለ ደብረ ዘይት ምስጢር ስለ ጳጉሜ ምስጢር ስለሆነው ስለ ሙታን መነሳት የማታስተምርበት ዕለት የለም ቅዳሴው የተቀደሰበት እያንዳንዱ ዕለት ላይ ንዜኑ ሞተከ ብለን እንደምንናገረው ሁሉ ሞቱን እንናገራለን ብለን አናቆምም ትንሣኤውንም እንመሰክራለን ዳግም መምጣቱንም እንናገራለን እንላለን አንድ በትምህርቶቻችን እናሳያለን ሁለተኛ ትንሣኤ ሙታንን ቤተክርስቲያን በቃል በስብከት ብቻ አይደለም የምታስተምረው ትንሣኤ ሙታንን ቤተክርስቲያን በልብሷም ጭምር ትሰብከዋለች እስኪ በልብሷ በሉ አዎ ዲያቆናት በሥርዓተ ቅዳሴ ውስጥ የሚያደርጉት ልብሰ ተክህኖ 5 ዘርፎች አሉት ማለትም ደግሞ ካህናቱ የሚያደርጉት ከላይ ከታች የሚወርደው ቀሚሱ ላይ ደግሞ የሚደረበው ካባ ላንቃ ይባላል ዲያቆናቱ ካባ ላንቃ ይደርቡም ከላይ ግን መኳንንት መሳፍንት እንደሚያረጉት ያለ ካባ ይደርባሉ አይደለ ቀሚሱ ላይ አይታችሁት ከሆነ 5 ዘርፍ ነው ያለው ከፊት ለፊት 2 አለ በቀኝ በግራ አንድ አለ ከበስተጀርባቸው ደግሞ ስንት አለ አይታችሁ አታውቁም እንዴ ይሄን ልብ ብላችሁ ነገ ሲያስቀድሱ በደንብ አድርጋችሁ እናንተም ለማስቀደስ ስትመጡ እዩ 5 ነው ከፊት ለፊት ያሉት 2ቱ የምስጢረ ሥላሴና የምስጢረ ሥጋዌ ምስጢር ማሳያ ናቸው ለምን ከፊት ሆኑ ቢባል የአምላክ ሰው መሆን የተገለጠ ምስጢር ነው የታየ ነው ሲራመድ ሲበላ ሲጠጣ ከኃጢአት በቀር ሰው ሆኖ ሲመላለስ ታይቷል ስለዚህ ከፊት ነው ምስጢረ ሥላሴም ከፊት ነው የሚሆነው ታይቶ ተፈጽሞ ያለቀ ነገር ስለሆነ ሳይሆን ከምስጢረ ሥጋዌ ጋር አብሮ የሚነገር ምስጢር ነው ምስጢረ ሥጋዌ አምላክ ሰው ሆነ ብለን ስንናገር ሰው የሆነው አምላክ ሰው ከመሆኑ በፊት አስቀድሞ ምን ነበር እስኪ አምላክ በሉ አምላክ የምስጢረ ሥላሴ ትምህርት ይሄ አይደለም ስለ አምላክ የምንማርበት ስለ አንድነቱ ስለ ሶስትነቱ የምንሰብክበት ነው በቀኝ በግራ ያሉት 2ቱ ደግሞ የቁርባንና የጥምቀት ምሳሌ ናቸው ከጀርባ የተረፈው አንዱ የመጨረሻው ካባ ላንቃ ውስጥ ያለው ዘርፏ ደግሞ የምን ምሳሌ ናት ብትባሉ የትንሣኤ ሙታን ናት ለምን ብትሉ የዛች በጀርባ ያለችው የወረደችው አንዲትን ዘርፍ ጭንቅላታችሁን አዙራችሁ እንዲብላችሁ ማየት ትችላላችሁ ይሄ ምንም ቅድስና አይጠይቅም ዕውቀት ብቻ ነው አይዟችሁ ከጀርባ ያለውን አንዲቷን የተረፈችዋን ዘርፍ ልክ ከፊትና ከቀኝ ከግራ እንዳሉት ወደ ኋላ ብትዞሩ ማየት ትችላላችሁ እማታዩት ነገር ግን እንዳለ አምናችሁ የምትቀበሉት ያቺ ዘርፍ የትንሣኤ ሙታን ምሳሌ ናት በልብሷ ተሰብከዋለች ማለት ነው
ዘወትር በቅዳሴዋ ወንጌል ከመነበቡ በፊትም ተሰብከዋለች። ነሱ ወመኑ እስመ ቀርበት መንግስተ ሰማያት ይእቲ መንግስተ ሰማያት ቀርባለችና ንስሐ ግቡ። ልብ ብላችሁ ስሙ። ይሄ ገርማችኋል እንዴ? ስለ አምላካችን መምጣት፣ ስለ አምላካችን ከሙታን መካከል መነሳት፣ እኛም ደግሞ ወደ አምላካችን መሄድ እየቀኑ በየሰዓቱ በየዕለቱ የምንሰብከው ስብከት ደግሞ የአባታችን ሆይ ጸሎታችን። እስኪ አባታችን ሆይ በሉ። ከዛስ እስኪ ድገሙት። የትኛው መንግስቱ ነው እንድትመጣ የምትለምኑት? ዳግም ምጽአትን እኮ ነው እየተማጸናችሁ ያላችሁት። መንግስት ትምጣ የምትሉት እኮ እሷን ነው። በላይ በሰማያት ያለችው አንተ የምትመሰገንባት፣ አንተ ገዢ ሆነ የምትኖርባት፣ እኛም ለመኖር የምንናፍቃት ያቺ መንግስት ትምጣ። እሷ ካልመጣች በቀር እኛ ወደ ምን ስለማንሄድ ነው? ወደዛች መንግስት ስለማንሄድ። አምላክ በመጀመሪያ ሰው የሆነው እኛን የተዋረድነውን ለማንሳት ነው። ይሄ የመጀመሪያው ምጽአቱ ነው። የመጀመሪያው ምጽአቱ ላይ ሲናገር የዮሐንስ ወንጌል ምዕራፍ 14 ላይ ለሐዋርያት እንዲህ ብሏቸው ነግሯቸው ነበር። እኔም ተመልሼ እሄዳለሁ፣ ስፍራን ላዘጋጅላችሁም ወደ ላይ እወጣለሁ አላቸው። እየሰማችሁ ነው? ምን ላዘጋጅላችሁ? ስለዚህ አምላክ መጀመሪያ የወረደው ሊያድነን ሊቤዠን ስፍራ እንደሚያዘጋጅልን አሳምኖን አስተምሮን ሊሄድ ነው። ድጋሚ የሚመጣው ደግሞ ወደዛ ስፍራ ምን ሊያደርገን ነው? ስለዚህ መንግስት ምን ታርግ እንለዋለን? ትምጣ እያልን ለምኗል። ስለዚህ ስለ ደብረ ዘይት ሲመጣ ብቻ፣ ጳጉሜ ሲመጣ ብቻ፣ እንደነዚህ አይነት መሰል ወቅታት ሲመጡ ብቻ ሳይሆን ቤተክርስቲያን ስለ ክርስቶስ ዳግም መምጣት የምታስተምረው ስለ ትንሣኤ የምትሰብከውና የምትናገረው በየቀኑ ነው። ስለ ክርስቶስ ትንሣኤ አንድ ሰው ሳያውቅና ሳይረዳ በነገራችን ላይ ስለ ራሱ ትንሣኤ ማስተማርም መስበክም አይችልም። እየሰማችሁ ነው? ይሄ በደንብ ቁልፍ ነው። ክርስቲያኖች ልብ አድርጋችሁ ስሙ። ቅዱስ ጳውሎስ እኛ ለመነሻችን ያነሳነውን የቆሮንቶስ መልእክቱን አንደኛይቱን ምዕራፍ 15ን ሲያነብ ሰምታችሁታል። ክርስቶስ ከሙታን መካከል ካልተነሳ ስብከታችን ከንቱ ነው ብሎ ነው የተናገረው። ቀጥሎም ደግሞ በአንዱ በሰው ወደ ምድር ሞት እንደመጣ ሁሉ እንዲሁ በሰው ደግሞ ሕይወትን እንዳገኘንም ጭምር ይናገራል። ቤተ ክርስቲያን ስለ ሰው ልጆች ዳግም መምጣት ስትናገር አብራ አስቀድማ የምትናገረው ስለ ክርስቶስ ከሙታን መካከል መነሳት ነው። ይህንን ሰው በጥቂቱም እንኳን ሳያውቀውና ሳይረዳው ስለ ራሱ ሙታን መነሳት ምክንያት ቢነገረው ቢሰበክ ላያምንና ላይቀበል ይችላል። ሲነበብም ሰምታችሁታል። እንዴት ትንሣኤ ሙታን የለም ትላላችሁ? ክርስቶስ ተነስቶ ብሎ አይደል ጳውሎስ የተናገረው? መጀመሪያ ቁልፉ እኛ ከሙታን እንነሳለን ከማለታችን በፊት ማን ከሙታን መካከል ተነስቷል ብሎ መናገር ነው። እስቲ ክርስቶስ በሉ። ክርስቶስ ነው። ይህ አይነቱን ደግሞ ክርስቶስ ከሙታን መካከል እንደሚነሳ አስቀድሞ ከመነሳቱ በፊት በብዙ መልኩ አስተምሯል። ይህንንስ ማወቅ ለምን ይጠቅመናል ብላችሁ መጠየቃችሁም አይቀርም። ልብ ብላችሁ ስሙ። አምላካችን ልዑል እግዚአብሔር የሰው ልጆችን ወዶና ፈቅዶ ስለሚያደርግላቸው ማናቸውም ክፉም ሆነ ደግ ነገር ያ ነገር ከመምጣቱ አስቀድሞ ክፉም ሆነ ደግ ነገር እንዲዘጋጁ አስቀድሞ ይናገራል። ይሄ የአምላካችን የአሰራሩ መንገድ ነው። አምላካችን ሰው ሆኖ ወደዚች ምድር ከመምጣቱ በፊት ሰው እንደሚሆን እንደተናገረው ሁሉ በብሉይ ኪዳን ባሉት መጽሐፍቶቻችንም ከሙታን መካከል ከመነሳቱ አስቀድሞ እርሱ ራሱ ከሙታን መካከል እንደሚነሳ ተናግሯል። አንድ